አየዋለሁ ከሷ ጋር ነው አየዋለሁ ከሷ ጋር ነው እሺ ምንድነው ያደረክ ያለኸው ስራህ ምንድነው እኔ እኮ ግልጽ አድርግልኝ ይፋ ዳውጣልኝ ስራህ ያደረክ ያለው ነገር ምንም አልቃ እኔ መፈልገው ምንድነው እነዚህ ሁለት ልጆች መሃል ላይ የገባውን ሰይጣን ማስወጣት ነው በቃ እኔ ቴዲ እንዳትሄድም ያልኩበት ምክንያት ምንድነው የሁለቱን ሰይጣን ለማስወጣት ነው ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኛ ይሄው አለን አልহামዱሊላህ ያው ዛሬም የመጣ ነው በማሂና በፍፄ በቴዲ በሶስት ጓደኛሞች ላይ የተፈጠረ ነገር ነው እና እነሱ ላይ የተደረገ ነገር የተፈጠረ ነገር ያለው ነገር ሁሉ እኔ በጣም ግራ አጋብቶኛል ወላሂ በቃ እኔ ሶስቱም ለኔ በቃ ቤስት በቃ በጣም ቤስት መላቸው ጀለሶቼ ናቸው ጓደኞቼ ናቸው ግን በጣም እኔ አሁን ላይ በጣም ግራ ገብቶኛል ምን እንደማደርግ ራሱ ግራ ገብቶኛል ማንን ሉቀስ ቴዲን ሉቀስ ፍፄን ሉቀስ ማሂን ሉቀስ ማንን ሉቀስ እሺ እኔ እኮ በጣም ግራ ገባኝ ማሂና ፍፄ ያሉበት ሁኔታ በዚህ ሰዓት በቃ እኔ እንዲህ ነው ብዬ እንኳን ልነግራችሁ አልችልም በቃ በጣም አደገኛ ውስጥ ነው ያሉት ማለት ነው በጣም ማለት ነው እኔ ምንድነው ማደርገው እኔ ብቻዬ እኔ እርሚም ያግዘኛል ብዬ ባሰብ ግዘኛል ምናምን ብዬ አስቤ በጣም ብዙ ነገር እንትን ብየዋለሁ እኔ እርሚ እኛ ሶስታችን እነሱ ሶስታቸው ናቸው ቢያንስ ሶስታቸው ላይ ያለ ችግር ደግሞ እኛ ሁለታችን በደንብ እናውቃለን እርሚ እና ነገሩን ደግሞ ማስተካከል ምንችለው እኛ ነን አንተ አግዘኝ እኔ ከጎኔ ሆነ እንተጋግዘን እነዚህን ሶስቱን አንድ እናድርግ መለያየት ማይችሉ ሰዎች ናቸው እሺ እኛ አሁን ምንድነው የምናደርገው የዚህ ሁሉ ነገር ማንን ነው ተወቃሽ የምናደርገው አንተም እዛ ለብቻ ወገን ይዘህብኝ እኔም እዚህ ጋር ለብቻ ወገን ይዤ ከሆነ ነገሩ አይመጣም ነገር ማባባስ እንጂ ሌላ ምን ፈጥረው ምንም ነገር የለም እና ተው በቃ እኔ አግዘኝ ምናምን ብየዋለሁ ብቻ ደውሎልኛል ደውዬለታለሁ በዚህ ጉዳይ በጣም አውርተንበታል ከኤርሚ ጋር ያለውን ነገር እና እስቲ ለማንኛውም እመጣለሁ ምናምን ብሎኛል መምጣቱ አይቀርም ኤርሚ ከኤርሚም ጋር ደግሞ እናወራለን በደንብ ግን እኔ በዋነኝነት በጣም እኔ የተሰማኝ ነገር ግን መጀመሪያ ኤርሚ ከመምጣቱ በፊት ለናንተ መንገር መፈልጋቸው ነገራቶች አሉ ለናንተ ማስተላለፍ መፈልገው ነገር አለ የሶስቱ ጉዳይ የማሂና የፍፄ ህይወት መበጠጥ እጁ ሚናው ማን ነው እዚህ ላይ ማን ነው ተወቃሹ እኔ ግራ የገባኝ ነገር ቢኖር ማን ነው እሺ ማንን እንውቀስ እኔ እንደኔ ማን ነው ተወቃሹ ብትለኝ እኔ ተወቃሹ እንደኔ ቴዲ ነው በቃ ምክንያቱም እነሱ ባልና ሚስት ናቸው በባልና ሚስቶች መሃል ላይ ደግሞ እሱ እንደዚህ ነው ብሎ መግባትም አልነበረበትም እኔ ግባ ቢሉኝ አልገባም ምክንያቱም እኔ እነዚህ ልጆች ነገ አንድ ላይ በፍቅር ሆኖ ግባ ብለውኝ ከዛ በኋላ ደግሞ ሲጣሉ ደግሞ እኔ መወቀስ ከሆነ ከባድ ነው እና ደግሞ የነዚህ ልጆች ደግሞ ምንም ያህል ሁኔታ ውስጥ እንኳን ቢገቡ የነዚህ ሁለቱ ልጆች መለያየት ምክንያት ለኔ ቴዲ ነው ያልኩበት ምክንያት ምንድነው ተው ምናምን ብዬ በቃ ተቻለው ምናምን ብሎኝ ቃል ገብቶልኝ ምናምን ነገር ያ ሁሉ ነገር ካደረገ በኋላ አየዋለሁ ከሷ ጋር ነው እሺ ምንድነው ያደረክ ያለኸው ስራህ ምንድነው እኔ እኮ ግልጽ አድርግልኝ ይፋ ዳውጣልኝ ስራህ ያደረክ ያለው ነገር ምንም አልተመቸኝም ተው ከመሃላቸው ውጣ የምታደርገው ነገር ልክ አይደለም እያልኩኝ ነው አልሰማህ ብሎኛል እኔ የዚህ ልጅ ነገር በጣም ምን አሁንስ ጭንቅ ብሎኛል የምሬን ነው ወላሂ ወይኔ አመት በቃ እኔ መፈልገው ምንድነው እነዚህ ሁለት ልጆች መሃል ላይ የገባውን ሰይጣን ማስወጣት ነው በቃ እኔ ቴዲ እንዳትሄድም ያልኩበት ምክንያት ምንድነው የሁለቱን ሰይጣን ለማስወጣት ነው ፍፄና ቴዲ ፍፄና ማሂ ያሉበት ሁኔታ በዚህ ሰዓት ይኸውልህ በቃ ምን ልበላችሁ በቃ ምንም ሊግባቡ አልቻሉ ምንም እና እነዚህ ልጆች የማይግባቡበት ምክንያት ያ ችግር ነው በዛ ችግር የመጣ ማለት ነው ቤተሰቦች ይሄው ፍፄ ከማሂ ጋር ተጣልቶ ሌላ ጊዜ በቃ ከማሂ ጋር ሲጣላ ምናልባት እናቱ ቤት ወይም ደግሞ የሆነ ቦታ ነበር መሄድ የነበረው አሁን ግን እኛ እንደሰማነው ነገር ከሆነ ከሀገር ወጥቷል የት ነው የሄደው ምናምን ብለን ጠይቀን ነበር እኔና ማሂ በጣም እንትን እያልን ነበር የት ነው የሄደው ምን ላይ ደርሷል ይሄ ልጅ ምን ላይ ወድቋል ማሂ ማይደረግ ነገር እኮ ነው ያደረግሽው ሻንጣ ሰጥተሽ ለምንድን ነው የምታስወጪው ይሄ ልጅ ይሄው እንደዚህ ያደረገሽው የት እንደሄደ ጠፍቷል በፊት ምናገኘው ስትጣሉ ምንም ስትሉም ምናገኘው የት ነው እናትና ወይ አባቱ ጋር ወይም ደግሞ ጓደኞቹ ጋር ምናምን ነበር ምናገኘው የነበረው ማለት ነው አሁን ግን ስንደውል ጓደኞቹም ምንም አይነት ነገር አይሉንም በቃ ግን የሆነ ፍንጭ ደርሶናል ይሄ ፍንጭ ደግሞ ምንድነው
በቃ የሆነ ሰው እንዲህ ነው አሚር በቃ ይሄ ልጅ ወደ አላባ ምናምን ነገር ሲሄድ አይተነዋል ምናምን ብለው ነግረውናል ማለት ነው። አላባ ደግሞ ሲሄድ የነገረን ሰው ጓደኞቹ ምናምን ነገር እናጣራና በቃ የሆነ ነገር ውስጥ እንወስናለን እንሄዳለን ካልሆነ አላባ ምናምን ተባብለናል ከማሄ ጋር ራሱ ማለት ነው። እና በቃ ቆርጠናል እኛ ማለት ነው። ምክንያቱም ይሄ ልጅ ያለበትን ሁኔታ ምንም ይሁን ምንም እነዚህን ሁለት ልጆች በእነዚህ ሁለት ልጆች መሃል ልጆች አሉ። እኔ በጣም የሚያስጨንቀኝ ነገር ቢኖር የልጆቹ ነገር ነው። እሺ ማሂም ተውት፣ ቴዲም ተውት፣ ፍፄንም ተውት። ፍፄ እዛ ሄደ አላባ ለልጆቹም አይጨነቅም፣ ማሂም ለልጆቹ አትጨነቅም። ይሁን ምን ይሁን እኔ ግራ ገብቶኛል። በቃ ምን እንደመሆነ ራሱ ማለት ነው። ኤርሚንም አግዘኝ ምለውም ለዚህ ነው። በቃ አሁን ነገ ኤርሚያስ ከኔ ጋር ማሂ ሆነን ወይ ሶስታችን አላባ ልንሄድ እንችላለን። መፈለጋችን አይቀርም። ብቻ እኔ እንጃ በቃ እኔ ይሄን ነገር በቃ በጣም ወላሂ ግራ ገባኝ። በቃ እኔ ኮሜንት ላይ ራሱ የሆነ ማይሆን ነገር የምትናገሩ ሰዎችን እኔ በቃ ስነ ስርዓታችሁን ያዙ ነው የምላችሁ። በቃ የምሬን ነው። እኔ በእነሱ መሀል ላይ የገባሁት በሌላ ነገር አይደለም። እኔ እነሱን ለማስታረቅ ነው በቃ እንጂ ሌላ ነገር አስቤ አይደለም። ኤርማ ወይ ሰላም ነው? እንዴት ነሽ? ሁሉ ሰላም አለልሽ? ኤርሚን ያባት እንዴት ነሽ? ወይ ሰላም ነው አሚሪ? እንዴት ነሽ? ሁሉ ሰላም ኤርሚ በጣም እኔ የምሬን ነው እንደምወድህ ታውቃለህ። ከኔ በላይ ደግሞ ቤተሰቦች በጣም ነው የሚወዱ፣ ላንተ ሪስፔክት አላቸው። በቃ የምትሰራቸውን የምታደርጋቸውን ነገራቶችን በቃ የምትሄድበትን መንገድ በቃ መልካም ነው። ገብቶሃል? በመልካም ነገር ላይ ደግሞ እጅህን በጣም ትዘረጋለህ። እኔ በጣም ብዙ ጊዜ ተመልክቼሃለሁ ማለት ነው። ግን እኔ በዋነኝነት ደግሞ ዛሬ ትረዳኛለህ፣ ታግዘኛለህ፣ ልክ እንደ ወንድም ከጎኔ ሆነ ብዙ ነገርን ትተባበረኛለህ ብዬ ስላሰብኩኝ ነው ዛሬ እዚህ ጋር የቀጠርኩ ማለት ነው። እና ካሜራም ይዣለሁ እዚህ ጋር ቪዲዮ አለ፣ ችግር የለውም። እና ወንድሜ አይደብርህም ብዬ ተስፋ አደርጋለሁ። እና ያለውን ነገር ደግሞ ይርማ በስነ ስርዓትም ታውቀዋለህ ሁሉንም ነገር ማለት ነው። ስለነ ቴዲና ስለማሂ ስለፍፄ ያለውን ነገር የተፈጠረውን ሁሉ ነገር ታውቃለህ። እንዲህ ነው ብዬ አልነግርህም። ገብቶሃል አይደል? ሁሉ ነገር ስለምታውቅ ማለት ነው። ግን እኔ በዋነኝነት ልነግርህ የምፈልገው ነገር ምን ታውቃለህ? በማሂና በፍፄ ያለመግባባት ፍፄ ቤት ለቆ ወጥቷል፣ ሻንጣ ይዞ ወጥቷል። ይሄ ሰውዬ በፊት እናት አባቱ ጋር መሄድ የነበረ ሰውዬ ዛሬ ግን የትም እንዳለ እንኳን አይታወቅም፣ የት እንደሄደ እንኳን አይታወቅም። ምንድነው የሚሻለው? ምንድነው የሚሆነው? እኔ የሆነ ደግሞ ልንሄድ ስለሆነ ያለውን ነገር ነግሬሃለሁ። መጀመሪያም እንድታግዘኝ ምናምን ብዬ ነግሬሃለሁ። ያው ልትሄድም እንደምትችል ካልሆነም ደግሞ ምንም ማድረግ አይቻልም። ኤርሚዬ ገብቶሻል አይደል? አይ እኔ አሁን የነገ የረፍት ቀኔ ነው። አክቹአሊ ቅዳሜ ነው ቀኑ። ብሄድ ምንም ችግር የለውም። ግን አሁን የትዳሩ ጉዳይ ማን ነው ኬዙ ምናምን ለምትለው ጉዳይ የትኛውም ሰው በነገራችን ላይ ትዳሩን መጠበቅ ያለበት ራሱ ነው፣ ማንም አይደለም። ይኸውልህ ምን አለ መሰለህ ሰበብ የሚባል ነገር አለ። ነገር ግን አሁን በተፈጠረው ነገር እኛ የድርሻችንን ማድረግ ያለብን አርባ ምንጭ እኔ አሁን ይኸውልህ የትም ይሁን ቴዲ ነው እንትና ነው ምናምን ነገር እያልኩኝ ሳይሆን ቴዲ ነው ብያለሁ። በእርግጥ ቴዲ ነው ያልኩበት ምክንያት ተቀላ እኔ እንደኔ የተመለከትኩት ነገር ስላለ ማለት ነው። ኤርሚ አሁን እኛ እዚህ ጋር የመጣ ነው ልንወቃቀስ አይደለም። ገብቶሃል አይደል? እንድንወቃቀስ ምናምን ነገር ሳይሆን ማሂና ፍፄ ያለባቸውን ችግር ለምን አንቀርፍም ሚል አይዲያ ነው ይዤ የመጣሁት ማለት ነው። ገብቶሃል አይደል? ያንን ነገር ደግሞ ለመቅረፍ ግዴታ ፍፄ ማግኘት አለብን። እውነትህን ነው። ካፈል ውሰድና ከይቅርታ ጋር ማሂን አግኝቻት ነበረ ትላንትና። ልጆቿ ያሉበት ሁኔታ በጣም ነው የሚያሳዝነው። በጣም የሚገርም ልጆቹ ነው እኮ በቃ እነዚህን የመሳሰሉ 3 ልጆች ያሉበት ሁኔታ በጣም እንዴት በቃ ሰው ልጅ ልጅ ከወለደ በኋላ እንዴት ይለያያል የሚለው ነገር ሁላ ነገር ውስጥ የገባሁት ልጆቹን ካየሁኝ በኋላ ነው። አሚር በጣም የሚገርም ማለት ነው። በቃ ያሉበት ሁኔታ በጣም ደስ የማይል ነገር ነው። እና እኔ አሁን ባልከው ጉዳይ ላይ ምንም ችግር የለብኝም። እኔ መኪናም ኮንትራትም ይዘን መሄድ ካለብን ኮንትራት ይዘን ሄደን ያለበትን ሁኔታ ፈልገን ብናመጣው እኔ ምንም ችግር የለብኝም። እንትና ግን ያው ባለፈው ግን ታስታውሳለህ ፍፄ ስሜታዊ ሆኖብኝ ቤቴ እንዳደርስ
ሁላ እስከማለት የደረሰበት ሁኔታ አንዳንዴ የለም ይኸውልህ የሰው ልጅ ስሜት ውስጥ ሲሆን በጣም ብዙ ነገሮች ይናገራሉ። ከመናገርም አልፈው ደግሞ የሚማቱን ሰዎች አሉ። ገብቶሃል አይደል? አሁን አንተ እዛ ጋር መረዳት ያለብህ መገንዘብ ያለብህ ነገር ምን ታውቃለህ? ፍፄ ያለበትን ሁኔታ ነው ማየት ያለብህ። ተረድተኛል አይደል? ያለበትን ሁኔታ ደግሞ ስትረዳ ሁሉንም ነገር ይረሳል። ገብቶሃል? ከምንም ነገር በላይ ደግሞ አንተና እሱ ያሳለፋችሁት ደግሞ ሪሌሽን አለ። ገብቶሃል አይደል? ያ ሪሌሽን ደግሞ ሁሉንም ነገር ይገድበዋል ማለት ነው። ገብቶሃል? አንዳንዴ ያው ፈጣሪ ይቅር ባይ ነው። እኛ ደግሞ ምንም ከፈጣሪ በታች ነን። ለዛ ስለሆነ ምንድነው ይቅር ማለቱ ደግሞ የተሻለ ነው። ገብቶሃል አይደል? ቂም ይዤ እኮ አይደለም ማለት አይ ነው አውቃለሁ። አጋጣሚ ለመናገር የምፈልገው ነገር ለቤተሰብ ያው ፍፄ ስሜታዊ ሲሆንብኝ በጣም ነው ውስጤ ያዘነው። ምክንያቱም እኔ በትዳራቸው ውስጥ የትኛውም ማለት ችግር ሲፈጠር ወጪ ምደርሰው እኔ ነበርኩኝ ከዛ በፊት። ነገር ግን አሁን ከቴዲ ጋር በተፈጠረው ነገር ላይ ማለት ጸበል ሁላ አብረን ስንት ቀን ስንመላለስ እንደውም ጸበል እዚኛው ጸበል ትሂድ እዚኛው ምናምን የሚባለውን ነገር ሀሳብ ማመጣ የነበረው እኔ ነበርኩኝ። ነገር ግን ዞሮ ቤቴ እንዳደርስ ምናምን ብሎ ሲለኝ አሚር ልክ ነሽ የተሰማኝ ስሜት ብዙ ሊሰማህ እንደሚችል ማን ይቋቃለው አቃለው ይርማኝ ልጆቹ ደግሞ ሳይ በጣም ውስጤ ባባ በጣም በቃ እኔ እሱ ነው ምንም በቃ ምን ላድርግ እዚህ ጋር ይኸውልህ ያንን ነገር ደግሞ መቋቋም አልቻልኩም። እኔ አሁን አንድ ነገር ልንገርህ ግልጽ የምነግርህ ማለት ነው ከምንም ነገር በላይ እናቴ ተሙት ነው የምልህ። እኔ በጣም የሚያስጨንቀኝ ነገር ቢኖር ከምንም ነገር በላይ የልጆቹ ጉዳይ ነው። እውነት ነው። ይኸውልህ አባት ከሌለ ልጆቹ እንዴት ነው የሚያድጉ? ኧረ በጣም ነው የሚከብደው። በጣም ደግሞ የሚረዱን ደግሞ ምን አይነት ሰዎች ታውቃለህ? ከአባታቸው ጋር ያላደጉ ሰዎች በጣም ይሄንን ነገር ይረዱታል። በቃ ገብቷል አይደል? እኔ መከፍለውም ማደርገውም ነገር ቢኖር ምንድነው ለነዛ ልጆች ስል ነው። ገብቷል አይደል? እኔ ምናልባት ልሰደብ ልወገዝ በቃ ብዙ ነገር ልባል እችላለሁ በዚህ ጉዳይ የፈለገ ነገር ግን ቢመጣ እኔ ምንም ነገር መስሎ አይታየኝም። ያንን ነገር እኮ በቃ እኔ ምን እንድትረዳ የምፈልገው ነገር ተቃለ ይርማ ፍፄ ያለህን ነገር ርሳው ይርማ ያለውን ነገር ለኔ ሁሉንም ነገር ያለው ገብቷል። ለጓደኝነት ሲባል ሁሉንም ነገር ይተዋል። እኔ አሁን እየነገርኩ ያለሁት ነገር የምታውቃለህ ይርማ ልጅ አለ አባቱ ሲያድግ ልጅ አለ እናቱ ሲያድግ በጣም ከባድ ነው እና እህቶቻችን ገብቷል አይደል ልጆቻቸውን በትነው ገብቷል ቤት ጥለው የሚሄዱበት ውጪ ሄደው ውጪ የሚሰሩበት ምክንያት ምንድነው? ህይወትን ለመቀየር የተሻለ ህይወት ለመኖር ትልቅ ቦታ ለመድረስ እያሉ ነው ልጆቻቸውን በትነው እንኳን የሚሄዱት ማለት ነው። ተረዳኸኝ አይደል? እና ብዙ እህቶቻችን በዚህ ነገር ዋጋ እየከፈሉ ከልጆቻቸው ጋር መኖር ልጆቻቸውን ራሳቸው ማሳደግ እየፈለጉ እንኳን ራሱ የለም የምሬ ነው ህይወትን እንቀይር ልጆቻቸውን የተሻለ ትምህርት ቤት እናስተምራለን ምናምን እያሉ በተስፋ ይሄዳሉ ማለት ነው። ይሄዳሉ ወጥቷል አይደል? ኤርማ እኔ እየነገርኩ ያለሁት ምታውቃለህ እኔ ፍፄ ህይወቱን ለመቀየር ሄዶ ቢሆን እኛም እንዳባት ምናምን ሆነን እኛ ማሳደግ አይከብደንም ነበር። ገብቷል አይደል? ግን ተጣልተው ነው እነዚህ ልጆች የተለያዩት ይሄዱት። ገብቷል? ይሄ ነገር ደግሞ እኔ በጣም ነው የረበሸኝ። ገብቷል አይደል? እና ሁሉንም ነገር ርሳውና ከኔ ጋር ከጎኔ ቁም ወንድሜ። በቃ እኔ ከፈለክ ለምንሃለሁ እናቴ ተሙት ኤርሚ እኔ እናቴ ተሙት በቃ ግልጽ ነው የምነግርህ ኤርሚ። እኔ እየነገርኩ ያለሁት የምታውቃለህ ኤርሚ እኔ ምንም ነገር እናቴ ተሙት በቃ እኔ ግርህም ላይ ወድቃለሁ። የምወድቀው ግን ለሌላ ነገር አይደለም በቃ ለልጆቹ ስል ነው። በቃ አይ እኔ አሚራውን በምትለው ሐሳብ እኮ ምንም መቃወምበት ግራውንድ በቃ ሁሉ ነገር የተናገረን ርሳው ብዬ ነው። ፍፄ ጓደኛዬ ነው ማይም በቃ እኔ ቤተሰቦቼ ናቸው። እኔ ምን ከቤተሰቦቼ የምለያቸው ሰዎች አይደሉም። ገብቷል አይደል? ስለዚህ እኔ ምንም ሐሳብ አይግባ ጧት እንደዋል ያለበትን ሁኔታ እንትን ኮንትራትን ማያስ ካለብን መኪና ኮንትራት ይዘን ያለበትን ቦታ ድረስ አፈላልገን የምንሄድበት ጉዳይ ይሆናል። ሐሳብ አይግባ ሻሚር ደግሞ ለማን ሳልነግርህ ማለት ነው ጓደኞቹ ምናምን ሊደብቁት ይሁን ምን ይሁን አላቅም የለም ምናምን አላባ ምናምን ያሉን ማለት ነው። ግን እኛ ለማንም ሳንናገር ነው አሁን አንተ ለማንም እንዳትናገር ይሄንን ነገር ለማንም ሳንናገር ነው ይሄንን ነገር እኛ ራሳችን በራሳችን መንገድ ጨርሰን ነው ምን ሄደው ማለት ነው። ገብቷል አይደል? እንደዚህ ነው የምናደርግ ያሰብነው። እሱ ማያቅም ፍፄ ራሱ ማያቅም ማለት ነው። ገብቷል? ፍፄ ስለማያቅ ቀጥታ ሄደን የሆነ ቦታ ምናምን ነገር አዛ አለ ምናምን ያለን ሰውዬ የደወለን ነው ከሱ ነው የምናጣራው መረጃ የምንወስደው ከዛ ስለሆነ ማለት ነው። ተረዳኝ ለማንም ሰው እንግዲህ ሐሳብ አይግባሽ። ነገ ጧት እንደዋወልና ያለበትን ሁኔታ እዛው መሄድም ካለብን የትም ሄደን ያለበትን ሁኔታ አይተን እንትን እንወስን ነው ይሆናል ማለት ነው። ምክንያቱም ከልጆቹ ጋር መቀላቀል ስላለበት
እና ውድና የተከበራችሁ ቤተሰቦች ያው በቃ ፍፄና ማሂ ያሉበትን ሁኔታ እያንዳንዱ ነገሩ ያው ቤተሰቦች ያለው ነገር ምንድነው ሁሉንም ነገር ያው ኤርሚም እንደምታዩት ቃል ገብቶልኛል። ነገ ሁሉንም ነገር እየተከታተልን ያለንበትን ሁኔታ ስር በስርና ያው እንነግራችኋለን እናሳውቃችኋለን። ቤተሰቦች ብቻ የሁለቱን ግን አንድነት ያው ከፈጣሪ ጋር ከአላህ ጋር ሁሉንም ነገር እናሳያችኋለን ምታዩ ይሆናል። እና ቤተሰቦች የሁለቱ ደግሞ አንድነት ለኛም አንድነት በቃ በጣም አስፈላጊ የሆነ ነገር ነው። እነሱ ለኛ መሰሶ ጭምር ናቸው። እናቴ በቃ ይሄ ነው በቃ እኔ እነዛ ሶስት ልጆች እንደዛ መሆን እኔ ልቤ እየነደደ ነው። በቃ ልቤ እየተቃጠለ ነው እንደ እሳት ማለት ነው። ጥፋተኛው ማንም ይሁን ማንም ማለት ነው። በቃ እኔ በጣም ተቃጥያለሁ። ግን በዋነኝነት መፈታት ያለበት ችግር ምንድነው? የሁለቱን የማሂንና የፍፄን ያለበት ቦታ እናመጣለን። ከዛ ሁለቱን ደግሞ አንድ ላይ አድርገን እናሳያችኋለን ቤተሰቦች። በቃ እኔ የምፈልገው ዋናው ነገር ቢኖር ይሄ ነገር ስለሆነ ማለት ነው። ይሄ ነገር የምናደርገው ለምንድን ነው? ለነዛ ህፃናቶች ለነዛ በቃ ምን ልበላችሁ ጨቅላ ህፃናቶች ወላሂ መድረስ ስለምፈልግ ማለት ነው። ቤተሰቦች መናገርን እንኳን እየፈለጉ መናገርን የማይችሉት ለነዛ ህፃናቶች ለነዛ ዱዳ በቃ ማለት ይቻላል። በቃ ለነዛ ልጆች ገና አንደበታቸው እንኳን ምንም ያልተፈታ ልጆች ናቸው። መናገር እንኳን የነሱ ቢችሉ እናትና አባታቸውን አንድ ላይ ማድረግ የሚፈልጉ ልጆች ናቸው። የሚገርማችሁ ማለት ነው። ግን ህፃናቶች ስለሆነ ያንን ነገር ማድረግ አይችሉም። እነሱ ማድረግ ባይችሉም ግን እኔ ያለውኝ ያንን ነገር አንድ አድርጌ አሳያችኋለሁ። ኤርሚ ማለ ረስቼዋለሁ፣ ጓደኛዬ ወንድሜ እናቴ ከኤርሚ ጋር ሆነን አንድ ላይ ሁሉንም ነገር እናሳያችኋለን። ውድና የተከበራችሁ ቤተሰቦች እንወዳችኋለን።